ሰላም እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የማሳያችሁ ቲክቶክ ላይ እንዴት ሞኔታይዝ የተደረገ የቲክቶክ አካውንት እንደምከፍቱ እና በገንዘብ የሚሰራ ቲክቶክ ብር አይሰራም። ቲክቶክ የሚሰራው ዶላር ነው። ሶ ያን ዶላር እንዴት መስራት እንደምትችሉ የተለያዩ መንገዶችን አሳያችኋለሁ። ከዛ በላይ ደግሞ ቲክቶክ አካውንት እንዴት ነው የምከፍቱት፣ ገንዘብ የሚሰራ ቲክቶክ አካውንት እንዴት አድርጋችሁ እንደምከፍቱ እያንዳንዱን ስቴፕ በስርዓት አሳያችኋለሁ። ከዛ በተጨማሪ ደግሞ ኒች እንዴት እንደምትመርጡ ኒች የምትመርጡባቸው ቦታዎች ወይም ዌብሳይቶች እነዛን ኒቾች እንዴት ኮንቴንት እንደምታዘጋጁላቸው ራሳችሁን ፊታችሁን ሳታሳዩ የቲክቶክ ኮንቴንቶችን መርጣችሁ ፖስት እያደረጋችሁ እንደ ገንዘብ መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ቪዲዮውን እስከ መጨረሻው እዩት። እርግጠኛ ነኝ ቪዲዮ ስለሚጠቅማችሁ ሰብስክራይብ አድርጉት፣ ላይክ ኤንድ ኮሜንት ሼር አድርጉት። ቀጥታ ወደ እንትኑ እንገባለን። የመጀመሪያ ደረጃ ምንድነው ኒች የምትመርጡባቸውን ዌብሳይቶች ተጠቁማቸዋለሁ። የመጀመሪያው እንደምታውቁት ቻትጂፒቲ ነው። ቻትጂፒቲ ላይ ማንኛውንም የምትፈልጉትን አይነት ኒች ተጠይቁትና የሚላችሁን ከናንተ ተሰጥኦ ጋር ማች የሚያደርገውን ኒች ትመርጣላችሁ። ለምሳሌ ምንድነው የሚለው give me a list of 2026 ቤስት ኒች ፎር ቲክቶክ ትሉታላችሁ። ከዛ ሰርች ታደርጉታላችሁ ያመጣላችኋል። ይሄ ምንድነው እንግሊዝኛ የምትችሉ ሰዎች ብትሆኑ በደንብ ይመረጣል። ምክንያቱም የሚለውን ነገር አንደርስታንድ ለማድረግ ማለት ነው። ስለዚህ ቶፕ ትሬንዲንግ ቲክቶክ ኒች ፎር 2026 የ2026 ቤስት የሚባሉት ወይም ትሬንድ የተደረጉ የቲክቶክ ኒቾች እነዚህ ናቸው ይላችኋል። ያ ማለት ኤአይ ኤንድ ፊውቸር ቲክ ይሄ በጣም ቤስት ነው። ሁለተኛ ፋይናንስ ኤንድ መኒ ኮንቴንት በውስጣቸው በጣም ብዙ ነገሮች አሉ። ፉድ ኤንድ ቢዩቲ ኤንድ እነዚህ በተለይ ፕሮዳክቲቪቲ፣ ስቴዲ ዊዝ ሚ፣ ዌልነስ ኤንድ ሜንታል ሄልዝ፣ ኤዱኬሽናል ማይክሮ ኮንቴንት እነዚህ በጣም ቤስት የሚባሉት እንደምታዩት ስክሪኑ ላይ በጣም ቤስት የሚባሉ የ2026 ኒቾች ናቸው። እነዚህ ኒቾች መርጣችሁ ለእናንተ ባህሪያችሁ ጋር ወይም ከናንተ ተሰጥኦ ጋር ፊት የሚያደርገውን ትመርጣላችሁ። ከዛ በኋላ ምንድነው ልታደርጉ የምትችሉት? ለምሳሌ ሄልዝ ኤንድ ፊትነስ ኒች አድርጋችሁ መረጣችሁት እንበል። ለዛ ኒች ደግሞ ኮንቴንት ስጠን ብትሉ ኮንቴንት ይሰጣችኋል። ለምሳሌ give me a content ስክሪፕት ነው ስክሪፕት in health ለምሳሌ ቀለል አድርገው እንዲገባችሁ ብቻ ስለሆነ ሄልዝ ፊትነስ ኤንድ ማለት ግን ለሄልዝ ልበለው ሶ ስለ ጤና ስክሪፕት ጽፈህ ስጠኝ ነው ያልኩት። ኒችን ስክሪፕቴን ወይ ሄልዝ አደረኩት ማለት ነው። ሶ በዚህ እንደምታዩት ሰጣችኋል። ስኪን 1 ቴክስት፣ ስኪን 2፣ ስኪን 3 እያለ በዝርዝር እንደምታዩት ማለት ነው። በደንብ አድርጎ ስክሪፕት ሰጣችኋል ማለት ነው። ይሄን ስክሪፕት እናንተ ምንድነው የምታደርጉት? ወስዳችሁ በድራማ መልክ ሊሆን ይችላል፣ በናሬሽን ሊሆን ይችላል፣ በምትፈልጉት አይነት መንገድ መስራት ትችላላችሁ። ያ ደግሞ በጣም ይከብደናል ካላችሁ እንደምታደርጉት ይሄን ራሱን በኤአይ መስራት ትችላላችሁ። ኢሜጅ ክሬት ታደርጋላችሁ። ኢሜጅ ራሱ ቻትጂፒቲ ክሬት ያደርግላችኋል። ኢሜጅን ክሬት ያደርጋችሁን ኢሜጅ ወደ ግሮክ ተወስዱትና እዛ አፕሊኬሽን ታወርታላችሁ። የግሮክን ወይም ዌብሳይቱን grok.com ብላችሁ ገብታችሁ በዛ ቪዲዮ ጀነሬት ታደርጋላችሁ ማለት ነው። ይሄ በጣም ቤስት የሚባለው ወይ ነው። ይሄ እንግሊዝኛ ለምትችሉ ልጆች ነው። እንግሊዝኛ እዛ ላይ ምንድነው የምትሉት? እዚህ ጋር give me 2026 ቤስት ቅድም እንዳልነው ማለት ነው ቲክቶክ ኒች ሊስት ትሉታላችሁ። ይሄ ጀሚኒ ኢን አማሃሪክ ልበለው ኢን አማሃሪክ እኔ ኢን አማሃሪክ ያልኩት ለምንድን ነው? በእንግሊዝኛ መጻፍ ስለሚቀለኝ ብቻ እኔ በእንግሊዝኛ ጥያቄውን ጠይቀዋለሁ፣ እሱ በአማርኛ አድርጎ ይመልስልኛል። አማርኛ መጻፍ እናንተም በአማርኛ መጻፍ ትችላላችሁ። የ2026 ወይም የ2018 ዓመተ ምህረት በጣም አሪፍ የቲክቶክ ኒች ምንድነው ብላችሁ ብትጠይቁት ልክ እንደዚህ ይመልስላችኋል። ለምሳሌ እኔ ልጠይቀውና ላሳያችሁ። እዚህ ጋር ሊስቱን ያመጣላችኋል በዝርዝር ማለት ነው። ሊስቱን የሚያመጣላችሁ ይህን ዝርዝር በደንብ አይታችሁ አሁንም ደጋግሜ የምነግራችሁ በእናንተው ድምጽና በእናንተው ፊት መስራት የምትፈልጉ ከሆነ ከእናንተ ተሰጥኦ ጋር አብሮ ሊሄድ የሚችለውን ነገር ብትመርጡ የተሻለ ነው ብዬ አስባለሁ። ይሄው እዚህ ጋር መጣቸው እንደምታዩት በአማርኛ ነው ጽፎ ያመጣቸው። አንደኛው የኤአይ ቴክኖሎጂና ዲጂታል ክህሎትን ማሰልጠን ሊሆን ይችላል፣ ማሳየት ሊሆን ይችላል። ሳይድ ሀስትና የኦንላይን ገቢ እንዴት መገኘት እንደሚችል ማስተማር፣ የግል እድገትና ስነ ልቦና ሰልፍ ኢምፕሩቭመንት ወይም ሳይኮሎጂ
ዘመናዊ ግብርናና የከተማ ግብርና ማስተማር ነው። ይሄም ትርፋማ የገበያ ጥቆማዎችን፣ ጤናማ የአኗኗር ዘይቤ፣ የአካል ብቃት እንቅስቃሴዎችን፣ ታሪክና የባህል ትረካ፣ እነዚህ ሁሉ ምንድናቸው የ2026 ቤስት የሚባሉ ኒቾች ናቸው። ሶ ከነዚህ ውስጥ ለምሳሌ እኛ ምን እንምረጥ? ለእናንተ ስክሪፕት ለመጻፍ ማለት ነው። ሶ ታሪክና ትረካ ሶ ጊቭ ሚ እንለዋለን። አሁንም የበጊዜ ስለሚቀለኝ ነው። ጊቭ ሚ ስክሪፕት ኢን ሂስቶሪ ናሬሽን ልበለው። ሶሪ ናሬሽን ኦኬ ስላመጣልኝ ነው። ሶ የሚያመጣልኝ ምንድን ነው? በአማርኛ ስክሪፕት ጽፎ ያመጣልኛል። ለምሳሌ ታሪክ ናሬት ማድረግ የምወድ ከሆነ እኔ እወዳለሁ። ኖርማሊ አንደኛ ስዕል ነው የምሰራው፣ ሁለተኛ ናሬሽን በጣም እወዳለሁ፣ ታሪኮችን መናገር ምናምንና ስክሪፕት ያመጣላችሁ በአማርኛ ማለት ነው። እያንዳንዱ ነገር ያመጣላችኋል። በጣም የሚገርም የቪዲዮ ርዕስ ምን አለው? የወሎ አንበሳ ንጉስ ሚካኤል፣ ካሜራው እንዴት መደረግ እንዳለበት፣ ድምጻችሁ እንዴት መቅረጽ እንዳለባችሁ፣ ከዛ ከ0 እስከ 15 ሰከንድ ድባቡን እንዴት እንደምትፈጥሩት፣ ድምጻችሁ እንዴት እንደምታወጡት ምን አለ። ለምሳሌ የመጀመሪያው ድምጽ የሚይዘው ማለት ነው ምን ይላል? ከ0 እስከ 0.5 ሰከንድ ታሪክ የሚጻፈው በደምና በወረቀት ብቻ አይደለም በአንበሳ ጉልላትና በፈረስ ኮቴም ጭምር እንጂ ብሎ የመጀመሪያው እንደ ሁክ የምንጠቀማትን ይሰጠናል። ሶ ይሄ ስክሪፕት እንዴት እንደምትጽፉ ነው። ይሄን አሁንም ድጋሚ በእናንተ ፊትና በእናንተ ድምጽ ብትሰሩ በጣም ይመከራል። ግን በዛ መስራት ካልቻላችሁ፣ እንደዛ ማድረግ ካልቻላችሁ ግን ምንድነው የምታደርጉት? ይሄን ራሱን ታዩትና ከዛ እንትን ማለት ትችላላችሁ። ምን አይነት ኢሜጅ ልፍጠር ብላችሁ ብትጠይቁት ራሱ ጀሚኒ ይሰጣችኋል ቴክስት። ያን ቴክስት ይዛችሁ ኮፒ ብላችሁ ቻትጂፒቲ ላይ ገብታችሁ በዚህ ርዕስ ኢሜጅ ክሬት አድርጎ ይሰጣችኋል ማለት ነው። አሁንም በተመሳሳይ መንገድ እያንዳንዷን ስክሪፕት እያንዳንዷን ሲን ወይም ስኪን ኮፒ በማድረግ ቪዲዮ ጀነሬት ታደርጋላችሁ። እነዛን 5-6 ቪዲዮዎች ሊሆናሉ። እስከ 6 ሰከንድ ነው ግሮክ ቪዲዮ ጀነሬት የሚያደርግላችሁ ፍሪ ስለሆነ ማለት ነው። ሶ እዛ በየ6 ሰከንዱ እያንዳንዷን ስኪን ቪዲዮ ታረጓትና መጨረሻ ላይ ምንድነው ቪዲዮ ያደረጋችኋትን ጀነሬት ያደረጋችሁትን ቪዲዮ ሰብስባችሁ ወደ አንድ አመታችሁ ምን ማድረግ ትችላላችሁ? አፕሎድ ማድረግ ትችላላችሁ ማለት ነው። ያ ማለት ቮይስ ኦቨር ላይ ያደርግላችኋል፣ ኢሜጅ ክሬት ያደርግላችኋል፣ ኢሜጅን ወደ ቪዲዮ ይቀይርላችኋል። ያንን ይዛችሁ እናንተ ምንድነው ቲክቶክ ላይ ፖስት ማድረግ ነው። ሰዎች እንደዚህ አይነት ነገር በጣም ስለሚወዱ ማለት ነው። ሰው ፊታችሁንም ሳትጠቀሙ ድምጻችሁንም ሳትጠቀሙ ምንም ነገር ከእናንተ ኢፈርት ሳታደርጉ ቪዲዮ አፕሎድ አድርጋችሁ ገንዘብ ማግኘት ትችላላችሁ ማለት ነው። ይሄ እንዴት ቤስት የሚባለው ኒች እንደምትመርጡ፣ እንዴት ስክሪፕት እንደምትጽፉ፣ ከዛ ከስክሪፕት በላይ ደግሞ እንዴት ሆክ እንደምትመርጡ ራሱ ያስቀምጥላችኋል። እነዚህ መጀመሪያ ላይ ያሉት እዚህ ጋር የምታዩት ምንድነው ሆክ ናቸው። የመጀመሪያዎቹ ሰዎችን እንዲያዩት ቪዲዮውን የሚያደርጉት ሆክ ነው የሚባለው። ያን ነገር እንዴት እንደምፈጥር በደንብ ያሳያችኋል። ይሄ ነው እና ምንድነው ሊሆን የሚችለው ሞኔታይዝ የሚደረግ የቲክቶክ አካውንት መክፈት ነው። ሶ የቲክቶክ አካውንቱን እንዴት ነው የምንከፍተው? በደንብ ተከታተሉኝ። የመጀመሪያ ደረጃ የምናደርገው ምንድነው ኢትዮጵያ ላይ ቲክቶክ ሞኔታይዝ አይደረግም። ስለዚህ መክፈት ያለብን በዓለም 7 ሀገራት ናቸው ቲክቶክ ሞኔታይዝ የሚደረግባቸው ሀገራት። ከነዛ ውስጥ አንዱን ሀገር ነው የምትመርጡት። ያን በዛ ሀገር ነው አካውንቱን የምትከፍቱት። ያን ለመክፈት ደግሞ የመጀመሪያ ደረጃ ምን ያስፈልጋችኋል? ቪፒኤን ያስፈልጋችኋል። ቪፒኤን እንደምታደርጉት ፕሌይ ስቶር ላይ ወይም አፕ ስቶር ላይ ትገቡና ዳውንሎድ ታደርጋላችሁ። ለምሳሌ እኔ ጋር ሳይፎን ይሄ ማለት ነው ሳይፎን ይሄ የቪፒኤን ነው። ይሄን ኦሬዲ ዳውንሎድ አደርጋለሁ። ሶ እዚህ ጋር እኔ ኦፕን የሚለው ዳውንሎድ ስላደረኩ ነው፣ ኢንስታል ስላደረኩ ነው። ሶ ምንድነው የማደርገው እኔ ይሄን እናንተ ማለት ነው ኦፕን ትሉታላችሁ። ኢንስታል ካደረጋችሁ በኋላ ኦፕን ነው የምትሉት። እንደዚህ ይከፍትላችኋል። ተረጋግታችሁ ጠብቁታላችሁ። ከዛ በኋላ እንደዚህ አይነት እንትን ያመጣላችኋል። እዚህ ጋር ሀገር አለ። የመጀመሪያው ሰሌክት ሰርቨር ሪጅን የሚለውን እኔ ዩናይትድ ኪንግደም አድርጌዋለሁ። ብታረጉትም ችግር የለውም። ዩናይትድ ስቴትስ አሉ ከሰባቱ አንዱን ሀገር መርጣችሁ ኦኬ ትሉታላችሁ። ዘን ምንም የለውም ስታርት ነው። ኦኬ ሶ እዚህ ጋር ምንድነው ቪፒኤኑ ኮኔክት አደረገ ማለት ነው። ከዛ በኋላ እንደምታደርጉት ትዘጉትና ትወጡና ከዛ የመጀመሪያ ስራችሁ የሚሆነው ምንድነው ኦሪጂናል የሆነውን ቲክቶክ አፕሊኬሽን ማውረድ ነው። አንደኛ ኦሪጂናል የሆነውን አፕሊኬሽን ነው የምታወርዱት። ሁለተኛ ደግሞ ላስት ቨርዥኑን ወይም አፕዴት የተደረገ የቲክቶክ አፕሊኬሽኑን ታወርዳላችሁ። ከዛ ትገባላችሁ ማለት ነው ወደ አፕሊኬሽኑ። ከገባችሁ በኋላ ያመጣላችኋል፣ እንደዚህ ያመጣላችኋል።
ሶ ፕሮፋይል ላይ ትገባላችሁ። ፕሮፋይል ለዋለሁኝ ፕሮፋይላችሁ ላይ ትገቡና ከዛ 3 ሰረዟን ትነካላችሁ። አርት ኦፍ ሊዮ የኔ አካውንት ነው ፎሎ ያላደረጋችሁ በዚህ አጋጣሚ ገብታችሁ ቲክቶክ ላይ ፎሎ አድርጉት። ከዛ 3 ሰረዟን ነው የምትነኩት ላይ እሷን እንንካት። 3 ሰረዟን ከነካችሁ በኋላ ሴቲንግ ኤንድ ፕራይቬሲ የሚለውን ትገባላችሁ። ከዛ እዚህ ጋር ስዊች አካውንት የሚለውን ትነኩና አድ አካውንት ነው የምትሉት። አድ አካውንት ልበለው። አድ አካውንት ካላችሁ በኋላ ምንድነው የምናደርገው? አሁን እዚህ ጋር ሳይን አፕ ነው የምንለው። ሶ ሳይን አፕ ስንል እዚህ ጋር ምን ይላል መሰላችሁ? እታች መጨረሻ ላይ በትንሽ ጽሁፍ ያለችው ማለት ነው ባይ ኮንቲኒዩንግ ዊዝ አን አካውንት ሎኬትድ ኢን ኢቲ ነው የሚለው ኢትዮጵያ ነው የሚለው። ሶ ይችን ምንድነው የምናደርጋትኛ ኢቲ የምትለውን ቀስ አድርገን እንነካታለን። ሀገር ያስመራ ኦኬ። እንደምታዩት እዚህ ጋር ኢቲ ነው የሚለው ሎኬሽኑን። ሶ እኔ ምን አደርጋለሁኝ ሰርች ቦታ ላይ ትገቡ የምትፈልጉትን ዩናይትድ ኪንግደም ነው ዩናይትድ ኪንግደም እለዋለሁኝ። አይወታች አመጣልኝ ዩናይትድ ኪንግደም አደረኩት ማለት ነው። ከዛ ዩናይትድ ኪንግደም የሚለውን ትነኩታላችሁ። ከዛ ድጋሚ እዚህ ጋር ምን ይመጣላችኋል? ኢትዮጵያ ምን ይመጣላችኋል? ድጋሚ አሁንም ምን እንደምታደርጉት ዩናይትድ ኪንግደም ትመርጣላችሁ ለጊዜ ስለሆነ ማለት ነው። ዩናይትድ ኪንግደም እንዳትሳሳቱ፣ ዩናይትድ ኪንግደም እዚህ ጋር መጣችሁ ማለት ነው። አሁን ላይ በጣም ሁሉን ነገር ጨራርሳችኋል። ከዛ በፊት ግን ያልነገርኳችሁ ነገር ምንድነው? ኢሜል አካውንት ክሬት ማድረግ አለባችሁ። ኢሜል አካውንታችሁን በስልካችሁ ሳይሆን ጉግል አካውንት ክሬት ማድረግ አለባችሁ። ቲክቶክን ስከፍቱት ስልክ ቁጥር ጭራሽ አታስገቡም። ለምን? ቲክቶክ ስልክ ቁጥራችሁን ካስገባችሁ ራሱ ሪጅኑን ስለሚያውቀው ስልክ ቁጥር አታስገቡም። ሎጊን ኢንቱ ቲክቶክ ይላል። በምን የመጀመሪያው ዩዝ ፎን ይላል። ስልክ ቁጥር ተጠቀሙ ነው አንፈልግም። ፌስቡክም ይቀር፣ ምክንያቱም ፌስቡክ በስልክ ቁጥር ስለሆነ የምንከፍተው። ሶስተኛውን ኮንቲኒው ዊዝ ጎግል የሚለውን እንለካለን ማለት ነው። ሶ ኮንቲኒው ዊዝ ጎግል እንለዋለን። እንንካው። ከዛ በኋላ እዚህ ጋር ጎግል አካውንቶች አሉ ክሬት ያደረጋችሁት ከዚህ በፊት ማለት ነው። ስልክ ቁጥር የሌለውን ያንን ትመርጣላችሁ። እኔ ለምሳሌ በዚህ በሶስተኛው ተርኒንግ ፖይንት በሚለው ልግባ። እዛ የሚላችሁን ከዚህ በኋላ ከስልክ ቁጥር ውጭ ማንኛውንም አይነት መረጃ ትሞሉለታላችሁ። ስልክ ቁጥር ግን ጭራሽ እንዳታስገቡ። እንደዚህ ክሬት አደረግን ማለት ነው። ይሄ ቀድሜ ከሰዓት በፊት ከዛ ምንድነው የምናደርገው? ፕሮፋይል ውስጥ እንገባለን። አሁን ጨርሰን ፕሮፋይል እንገባና ቼክ እናደርጋለን። ይሄ እኔ በዛ መንገድ የከፈትኩት አካውንት ነው። ሶ እንደዚህ ነው። እኔ ፕሮፋይል ላይ እንገባለን። ከዛ አገሩን እናያለን ማለት ነው። ቼክ እናደርጋለን። ሶ ሰረዟን እንነካለን። ሴቲንግ ኤንድ ፕራይቬሲ የሚለውን እንነካለን ለማረጋገጥ ነው። ከዛ አካውንት የሚለውን እንነካለን። አካውንት የሚለውን ስንነካ እንደዚህ ያመጣልናል። አካውንት ኢንፎርሜሽን የሚለውን እንነካለን ማለት ነው። ሶ እዚህ ጋር ምን ይላል? የመጀመሪያው ፎን ነምበር የለም እንዳታስገቡ። ኢሜል የከፈትንበት ነው። አካውንት ሪጅን ምንድነው የሚለው? ዩር አካውንት ሪጅን ኢኒሺያሊ ሴት ቤዝድ ኦን ዘ ታይም ኤንድ ፕሌስ ኦፍ ሬጂስትሬሽን። አካውንታችሁ ሴት የተደረገው ካላችሁበት ከተመዘገባችሁበት ቦታና ጊዜ ነው ይላል። ያ ምንድነው? ዩናይትድ ኪንግደም ነው ማለት ነው። አሁን በዩናይትድ ኪንግደም አካውንቱን ክሬት አድርገናል። ከዚህ በኋላ ምንድነው የምናደርገው? ላሳያችሁ። ለምሳሌ እኔ በአንድ ሳምንት ውስጥ 1000 ፎሎወር አልፏል። ስለዚህ በ1000 ፎሎወር ብቻ አክቲቭ የሆኑ የገንዘብ የምከፈልባቸው መንገድ ላሳያችሁና ከዛ ነው እንደሚለይ ታዩት ማለት ነው። ለምሳሌ እዚህ ጋር ሪዋርድ 0.1 ላይ እዚህ ጋር አክቲቭ የተደረጉትን የገንዘብ የምከፈልባቸው መንገዶች ላሳያችሁ ስላለፍኩ ማለት ነው። ሞሮ ይልበለው። እነዚህ ፊት ለፊት ላይ የምታዩቸው በነገራችን ላይ አክቲቭ የተደረጉ ናቸው። አክቲቭ ፕሮግራምስ ብሎ ስለሚያመጣው እነዛን አክቲቭ ፕሮግራሞች እኔ አሁን ላይ እየሰራው ልባቸውን ነው ማሳያችሁ። እዚህ አክቲቭ ፕሮግራምስ ይላል። የመጀመሪያው ወርክ ዊዝ ነው። ከአርቲስቶች ጋር በመስራት ማለት የተመቸንን ዘፈን ወይም መዝሙር ወይም የሆነ ነገር ባክግራውንድ ቮይስ አድርገን እንለቃለን። ምንም ጥቅም አናገኝበትም። እዚህ ጋር ግን እንደዚህ አይነት ቪዲዮዎችን የተመቸንን ሙዚቃ በእኛ ቪዲዮ ላይ ስናስገባ በቪው ልክ ይከፍለናል ማለት ነው። ሁለተኛ ቪዲዮ ጊፍት ነው። ሶስት ቪዲዮዎችን አይተው ከወደዱን የሚሰጡን ላይቭ ሪዋርድ አለ፣ ላይቭ ኢንሰንት ፕሮግራም አለ። ሶ እነዚህ አራቱ በ1000 ፎሎወር እኔ ገንዘብ ላገኝባቸው ብላቸው መንገዶች ናቸው። ከዛ 10 ስገባ ምንድነው ክሬተር ማርኬት ፕሌስ የሚባል አለ። እዛ ጆይን ማድረግ እችላለሁ። ክሬተር ሪዋርድ ፕሮግራም የሚላል ይሄ ደግሞ በቪው የማገኝበት ነው። ሶስተኛው ሰብስክሪፕሽን ነው። እነዚህ ምርጫ አሉ ማለት ነው። ስለዚህ ይሄን አካውንት ከፍታችሁ መጠቀም መቻል አለባችሁ ልላችሁ ፈልግ።
በጣም መጠንቀቅ ያለባችሁ ግን ስልክ ቁጥር እንዳታስገቡ፣ ኢሜይላቸውን ክሬት አድርጉ። ከዛ አካውንቱን ክፈቱ። ኒች መክፈት ካሁን በኋላ አትቸገሩም። እንደዛ አድርጋችሁ አካውንቱን ከፍታችሁ